ሰላም ጤና ይስጥልኝ አድማጮቻችን፣ ይህ የኢቲ ቦኖ ሚዲያ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ የኢቲ ቦኖን ይቀላቀሉ። የዕለቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። የኢትዮጵያ ሀገራዊ የምክክር ኮሚሽን ሰፊ ህዝባዊ የምክር መድረኮችን ማካሄድ ጀምሯል። አካታች ህዝባዊ ስብሰባዎችን በሀገሪቱ የተለያዩ ክፍሎችና ከተማ አስተዳደሮች የህብረተሰብ ክፍሎችን የወከሉ ተሳታፊዎች የተገኙበት የመጀመሪያ ዙር አጀንዳ የማሰባሰብ የምክክር መድረኮችን ተካሂደዋል። ሌላው የተለያዩ ዋና ዋና አጀንዳዎች ህገ መንግስታዊ ማሻሻያዎች፣ የፌዴራሊዝም ስርዓት ቅርጽ፣ የሀገራዊ ምልክቶች ስምምነትና የታሪክ እይታዎች ልዩነት በምክክር ወቅት በዋናነት ከተነሱ ነጥቦች መካከል ይጠቀሳሉ። ሌላው የሂደቱ ቀጣይ ምዕራፍ ከሁሉም የሀገሪቱ ክፍሎች የተሰበሰቡ አጀንዳዎች ተጠቃለው ወደ ሀገራዊ ጉባኤው እንዲሸጋገሩ የመጨረሻ የፖሊስና የህግ ማሻሻያ ሀሳቦች እንዲመነጩ ይደረጋል። እንግዲህ በሀገራችን ኢትዮጵያ ለዘመናት የቆዩ መዋቅራዊና ፖለቲካዊ ልዩነቶችን በሰላማዊ መንገድ ለመፍታት ዓለም የተቋቋመው የኢትዮጵያ ሀገራዊ የምክክር ኮሚሽን የስራውን ወሳኝ ምዕራፍ በይፋ በመተግበር ላይ ይገኛል። ይህ የምክክር ሂደት በሀገሪቱ ታሪክ የመጀመሪያው ሁሉንም አካታች የሆነ ህዝባዊ መድረክ በመሆኑ ከፍተኛ ትኩረት ስቧል። ሌላው የተሳታፊዎች አመራረጥና የአጀንዳ ማሰባሰብ ሂደቱ ግልጽነትና ፍትሃዊነት ባረጋገጠ መልኩ እንዲካሄድ ከመሰረታዊ የህብረተሰብ ክፍሎች ማለትም ከወረዳ እስከ ክልል ድረስ ተሳታፊዎች እንዲወከሉ ተደርጓል። በስብሰባዎቹም ላይ የሃይማኖት አባቶችና የሀገር ሽማግሌዎች፣ የፖለቲካ ፓርቲዎች ተወካዮች፣ የሴቶችና ወጣቶች ማህበራት፣ የሲቪል ማህበራት ድርጅትና አካል ጉዳተኞች በንቃት በመሳተፍ ላይ ይገኛሉ። በዋናነት የተነሱ አጀንዳዎች ተሳታፊዎች በሀገሪቱ ዘላቂ ሰላም፣ አንድነትና ልማት ላይ እንቅፋት ናቸው ብለው ያሰቧቸውን ሀሳቦች በነጻነት አቅርበዋል። ከእነዚህም መካከል በዋናነት የተነሱት የተወያዩባቸው ዋና ዋና ርዕሶች፣ የተሰጡ አስተያየትና ትኩረቶች፣ ህገ መንግስታዊ ጉዳዮች፣ የህገ መንግስቱ ይዘት ማሻሻያ የሚያስፈልጋቸው አንቀጾች እና የፌዴራሊዝም አወቃቀር ቅርጽ። ሌላው ታሪክና ሀገራዊ ምልክቶች፣ የጋራ ታሪክ እይታን መገንባት፣ የሰንደቅ ዓላማ እና የሀገራዊ ምልክቶች ስምምነት። ሌላው የፍትህና ጸጥታ ስርዓት፣ የህግ የበላይነት ማረጋገጥ፣ የፍትህ ተቋማት ነጻነትና የመሬት ባለቤትነት ጥያቄዎች፣ የቀጣይ ስራዎችና ተስፋዎች። እንግዲህ ይህ በእንዲህ እንዳለ የሀገራዊ ምክክር ኮሚሽን ከየክፍለ ሀገሩ የተሰበሰቡት አጀንዳዎች በማቀናጀትና በማደራጀት ወደ ዋናው ሀገራዊ ጉባኤ ያቀርባል። በዚህ ጉባኤ ላይ በወጡት አጀንዳዎች ላይ በጥልቅ መመካከርና ሀገራዊ መግባባት የሚሸከሙ የውሳኔ ሀሳቦች ይጸድቃሉ ተብሎ ይጠበቃል። ሂደቱ ሙሉ በሙሉ ሲጠናቀቅ ለረጅም ዘመናት የቆዩ ግጭቶችና አለመግባባቶች በውይይት ተፈተው ለቀጣዩ ትውልድ የተረጋጋችና በጋራ እሴቶች ላይ የተገነባች ኢትዮጵያ ለማስረከብ ትልቅ መንገድ ይከፍታል ተብሎ ይገመታል። ሌላው የአዲስ አበባ ከተማ አስተዳደር የፌዴራል መንግስት ተጠሪነት ጸንቶ እንዲቀጥል መወሰኑ ተገለጸ። የተወሰነበት ዋና ጉዳይ አዲስ አበባ ከተማ አስተዳደር የባለቤትነትና የአወቃቀር ጥያቄ ላይ በተካሄደው የምክክርና የውይይት መድረክ ከተማዋ የፌዴራል መንግስት ተጠሪ ሆና እንድትቀጥል ውሳኔ ተላልፏል። ሌላው የውሳኔው
መነሻ የከተማዋ ሁለንተናዊ የኢኮኖሚ፣ የዲፕሎማሲ እና የብሔር ብሔረሰቦች መኖሪያነት ባህሪ ግምት ውስጥ በማስገባት ለሁሉም የሀገሪቱ ህዝቦች እኩል ተጠቃሚነትና ሰላም ሲባል የተወሰነ ውሳኔ መሆኑ ተገልጿል። ሌላው የቀጣይ አቅጣጫ የከተማዋ ህገ መንግስታዊ ማዕቀፍ የራስ አስተዳደር መብት እና ከኦሮሚያ ክልል ጋር ያለው ልዩ ጥቅም አፈጻጸም በህግ ማዕቀፍ ተደንግገው ስራ ላይ እንዲውሉ ይደረጋል። ሌላው ውድ አድማጮቻችን በአዲስ አበባ ከተማ አስተዳደር የወደፊት አስተዳደራዊ መዋቅርና የባለቤትነት መብት የተካሄደው የምክክር መድረኮችን ተከትሎ የተሰጠውን ውሳኔ ዝርዝር እንደሚከተለው አዘጋጅተነዋል። የውሳኔው ዝርዝር እና ሁኔታ አዲስ አበባ የሀገሪቱ ዋና ከተማ እንዲሁም የልዩ ልዩ ብሔሮች ብሔረሰቦችና ህዝቦች መኖሪያ በመሆኗ አወቃቀሯና ተጠሪነቷ በስፋት ሲያከራክሩ ከነበሩ ዋና ዋና አጀንዳዎች አንዱ ነበር። የተላለፈው ውሳኔ ዋና ዋና ነጥቦች እንደሚከተለው እናቀርበዋለን። የተጠሪነት ሁኔታ አዲስ አበባ የቀድሞው ህገ መንግስታዊ አወቃቀርን በመጠበቅ ቀጥታ ለፌዴራል መንግስት ተጠሪነቷ ጸንቶ እንዲቀጥል ተወስኗል። ሌላው የራስ አስተዳደር መብት የከተማዋ ነዋሪዎች የራሳቸውን አስተዳደር በምክር ቤት በኩል የማቋቋምና የማስተዳደር መብታቸው የተጠበቀ መሆኑ ተረጋግጧል። ሌላው የልዩ ጥቅም ጉዳይ በህገ መንግስቱ አንቀጽ 49 መሰረት የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም አፈጻጸም በተለየ የህግ ማዕቀፍና ስምምነት መሬት እንዲይዝ ይደረጋል። ሌላው የውሳኔው ዘርፍ ዋና ዋና ነጥቦች አስተዳደራዊ መዋቅር የፌዴራል መንግስት ተጠሪነት ጸንቶ ይቀጥላል። ሌላው የነዋሪዎች መብት በከተማዋ ምክር ቤት በኩል የራስ አስተዳደር ይረጋገጣል። ሌላው ክልላዊ ግንኙነት የኦሮሚያ ክልል ልዩ ጥቅም በጥናትና በህግ ተለይቶ ይተገበራል። እንግዲህ ይህ በእንዲህ እንዳለ ይህ ውሳኔ በከተማዋ የሚኖሩ ህዝቦችን እኩልነት የሚያረጋግጥና የፌዴራል ስርዓቱን ማዕከላዊ አስተዳደር የሚያጠናክር እርምጃ መሆኑ ተመልክቷል። በመጨረሻም በኢራን በእስራኤልና በአሜሪካ መካከል ያለው ውዝግብ በአሁኑ ወቅት ወደ ከፍተኛ ወታደራዊና ዲፕሎማሲያዊ ውጥረት ተሸጋግሯል። የወታደራዊ ግጭት እና ውጥረት በአሜሪካና እስራኤል በኩል በኢራን የኒውክሌር እና ወታደራዊ መሰረተ ልማቶች ላይ ከተካሄዱ ጥቃቶች በኋላ በአካባቢው ጥብቅ ወታደራዊ ፍጥጫ ላይ ይገኛል። ኢራንም በበኩሏ በምላሽ የድሮን እና የባሊስቲክ ሚሳኤል ጥቃቶችን በመሰንዘር አሁንም አካባቢው በስጋት ውስጥ ከተዋታል። ሌላው የሆርሙዝ ቀውስ የዓለም የነዳጅ ንግድ ቁልፍ መተላለፊያ በሆነው በሆርሙዝ ስትሬት ላይ በሁለቱም ወገኖች የተጣለው ማዕቀብ እና የባህር ላይ ቁጥጥር ውድድር የዓለም አቀፍ ነዳጅ ገበያን እና የመርከብ እንቅስቃሴን በከፍተኛ ስጋት ላይ ጥሎ ይገኛል። ሌላው የዲፕሎማሲያዊ ጥረቶች መዘግየት በተለያዩ ሀገራት አዘጋጅነት ጀምረው የነበሩ የቁስ አካል እና የተኩስ አቁም ንግግሮች ሙሉ በሙሉ ዘላቂ መፍትሄ ሳያገኙ ውጥረቱ እንደቀጠለ ይገኛል። ሌላው የቀጠናው አጋሮች ተሳትፎ እስራኤል ከሊባኖስ ሂዝቦላህ እና ከሌሎች የኢራን ወዳጅ ቡድኖች ጋር የሚያደርገው የተኩስ ልውውጥ የቀጠናውን አለመረጋጋት አባብሶታል። ሁኔታው በየቀኑ የሚቀየርና ዓለም አቀፍ የነዳጅ ዋጋን እንዲሁም የፖለቲካ ሁኔታዎች በእጅጉ የሚቀርጽ ሆኖ ቀጥሏል። ለዛሬ ያለን ዜና በዚሁ ያበቃል። በሚቀጥለው ፕሮግራም እስከምንገናኝ የኢቲ ቦኖ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ